ፋሚሊ እንዴት አደራችሁ ነው? እንዴት አመሻችሁ ነው? ያው ከብልጭልጯ ዱባይ ወጣ ያለች ገጠራማዋን ዱባይ ላስጎብኛችሁ ብዬ ነው። አይዋት በሌሊት ኦልሞስት አሁን 9 ሰዓት ተኩል ሆኗል። ያው ጧት ሌሊት የተነሳ ነው እስከ እኩለ ሌሊት ምን እኩለ ሌሊት ሊነጋ ነው 3 ሰዓት 9 ሰዓት ማለት ነው። እስከዚህ ሰዓት እየሰራን ነው። ፉጀራ ይባላል ይሄ ከተማ። ያው በዚህ ሌሊት ፉጀራ መተን ነው 111 220 ኪሎ ሜትር በዚህ ሌሊት እየነዳን ነው። ምክንያቱም ለዓላማ ነው የተሰደድነው። ለተሻለ ህይወት ነው የተሰደድነው። ለመዝናናት አይደለም፣ ለሙድ አይደለም፣ ለተለያዩ ሱሶች ለማከናወን አይደለም ወደ ሰው ሀገር የመጣ ነው። ብራዘሮች ለለውጥ ነው። ለለውጥ እንስራ። አትሸወዱ። በተለያዩ ሱሶች የተጠመዳችሁ ወንድሞች ግዴላችሁ። አገር ጥለን የመጣ ነው ለሱስ አይደለም፣ ለዓላማ ነው። እዛ ፋሚሊ ያሉ ባለትዳሮች ልጆች አሉን፣ ሚስት አለችን። ምን የመሰለች ሚስታችንን ጥለን ምን የመሰሉ ልጆቻችንን ጥለን የተሰደርነው ለተሻለ ህይወት ብለን እንጂ ከነችግራችን ከነሱ ጋር ብንሆን አይሻለንም ነበር? ልጆቻችን ያባት ፍቅር ሳይርቃቸው ከሚስታችን ጋር ያልጨረስነውን ፍቅር እያጣጣምን ብንኖር አይሻልም? ግን ያንን ዋጋ ከፍለን የልጆችን ፍቅር ጥለን የሚስታችንን ፍቅር ጥለን የተሰደርነው ደግሞ ለዓላማ መሆን አለበት። ለነገ የተሻለ ህይወት መሆን አለበት። ኦልሞስት ከ20 ሰዓት ያላነሰ እየሰራው እስካሁን። በርግጥ ሁሌ እንደዚህ አይደለሁኝም። ታርጌት ስለደረሰ ነው። ነገ ታርጌት መዝጊያ ሲሆን ወጥረን እየሰራን ነው። ሁሉ ጊዜ እንደዚህ ሰርተን አንችልም። ግን ራሳችንን እየጠበቅን ግን ራሳችንን ከሱስ ነፃ አድርገን ለዓላማ ብንሰራ ገንዘብ ሴቭ ብናደርግ ዋጋ አለ። እዚች ሀገር ገንዘብ ደግሞ ዋጋ አላት። ሴቭ ካደረግነው ዋጋ አለው። ስለዚህ ስደታችን ለዓላማ ይሁን ወንድሞች እህቶች። እድሜያችንን በከንቱ አናባክን። ይመቻችሁ።